ማን ፈጠራን ቀድሞ ጀመረ? ነጮች በቴክኖሎጂ እየበሩ በተዘበራረቀ ጊዜ ጥቁሮች ተኝተው ነበር? ሕግን ቀድሞ ያወጣውና የገዛው ማን ነው? በአርኪኦሎጂ ምርምር መሰረት የሰው ልጅ መነሻ ጥቁር ነው ወይስ ነጭ? ጥቁሮች ከነጮች በኋላ እንዴት ቀሩ? እግዚአብሔር የሴምና የከሽን ዘር በተለየ መንገድ ይመለከታል። የሴም ዘር ልጅ አድርጎ ይወስዳል፣ የከሽን ዘር ደግሞ ባሪያ ያደርጋል። ሰላም፣ እንዴት ናችሁ? የዛሬው ጭብጥ የጥቁርና የነጭ ህዝቦችን ታሪክ አንድ ላይ ይመረምራል። ማን ቀድሞ መጣ? ፈጠራን የጀመረው ማን ነው? ሕግን ያወጣው ማን ነው? የሰው ልጅ መነሻ የት እንደሆነ እንዲሁም እግዚአብሔር የሰው ልጅን በደረጃ ይመለከታል ወይስ አንድ አድርጎ በጥልቀት እንመለከታለን? እስከ መጨረሻው ተከተሉ። ይህን ጥሩ መረጃ ለማወቅ ከፈለጋችሁ የኛን ዩቲዩብ ሰብስክራይብ በማድረግ ይህን ቪዲዮ ሼር በማድረግ ወደ ብዙ ሰዎች እንዲደርስ እርዱ። አሁን በቀጥታ ወደ ጭብጣችን እንሂድ። ዋናው ይዘት አውሮፓውያንና አሜሪካውያን እነዚህ ሴም ተብለው የሚጠሩት የሚመኩበትና ጥቁሮችን ለማቃለል የሚጠቀሙበት የሳይንስ የቴክኖሎጂና የፈጠራ መነሻ ጥቁር እንደሆነ ብዙ ሰዎች የሚያውቁት አይመስልም። መሰረቶቻቸው በጥንታዊ ጥቁር እውቀትና ክህሎት ውስጥ ተፈጥሮ ነበሩ የኖሩት። የካሽ ህዝብን ጥበብ በአጭሩ እንመልከታቸው። አንደኛ፣ የፖለቲካ ጥበብ ወይም የአስተዳደር ስርዓት። ጥቁሮች ከነጮች ቀድመው የአስተዳደር ስርዓት እንደመሰረቱ ብዙ ማስረጃዎች ያረጋግጣሉ። ዋነኛው ምሳሌ የኦሮሞ ጋዳአ ስርዓት ነው። ጋዳአ የኦሮሞና የጥቁር ህዝብ የአስተዳደርና የፖለቲካ ስርዓት ነው። ጋዳአ ለኦሮሞ ህዝብ የፖለቲካ ስርዓት ብቻ ሳይሆን ሙሉ የአኗኗር ዘዴን ይዟል። ይህ ስርዓት ለሰው ልጅ የእኩልነት ህጎችን ይዟል። የስልጣን ቆይታ ጊዜም አባ ጋዳአ የተወሰነ ነው። ይህ ማለት በኦሮሞ ጋዳአ ስርዓት መሰረት ባሪያና ባሪያ አዘል እንዲሁም ንጉስና ንግስት የሉም ማለት ነው። ይህ ጋዳአ ስርዓት ምንም ጉድለት ወይም እንከን የሌለው የከሽ ህዝብ ፈጠራና ጥበብ ነው። ነጮች እንደ ፊውዳሊዝም፣ ኢምፔሪያሊዝም፣ ኮሚኒዝም፣ ካፒታሊዝም፣ ሊበራሊዝም፣ ፌዴራሊዝም ወዘተ ያሉ ስርዓቶችን ከመፍጠራቸው በፊት ጥቁሮች ዓለምን በጋዳአ ስርዓት ያስተዳድሩ ነበር። ከዚህ ስርዓት ጥቂት ክፍሎችን ብቻ ወስደው በኋላ ዲሞክራሲ ብለው የጠሩትን ፈጥረው ወደ ዓለም አውጥተዋል። የታሪክ መጽሐፍት ትንተና እንደሚያሳየው የዲሞክራሲ አባት ተብሎ የሚከበረው ግሪካዊ ታሪክ የተጻፈው በታላቁ እስክንድር ዘመነ መንግስት ሲሆን ይህ ደግሞ ከጥቁር ታሪክ ተወስዶ እንደተለወጠ ይታመናል። ከዚህም በላይ ዲሞክራሲ በተፈጠረ ጊዜ እነሱ በዚህ አካባቢ እንኳን እንዳልነበሩ ይገለጻል። ሁሉንም ነገር እዚህ ማካተት ስለማንችል ዲሞክራሲ እንደ ጋዳአ ስርዓት የተሟላ ስርዓት አይደለም። ጋዳአ ስርዓት ነጮች በኋላ የያዙትን ሁሉንም የአስተዳደር ስርዓቶች ያጠቃልላል። እንዲሁም በሰውና በመንግስቱ መካከል ያለውን ግንኙነት የሚደነግግ ህግ እንዲሁም በሰውና በእግዚአብሔር መካከል ያለውን ህግ የያዘውን ታላቁን የሃይማኖት መጽሐፍ ይዟል። ስለዚህ ዲሞክራሲ በሁሉም ጉዳይ እንደ ጋዳአ ስርዓት የተሟላ አይመስልም። ጋዳአ ስርዓት ከዲሞክራሲ ስርዓት የሰራ ነው። በአስተዳዳሪውና በእግዚአብሔር መካከል፣ በሰውና በሰው መካከል፣ በሰውና በተፈጥሮ መካከል ህግን ያስራል። በጋዳአ ስርዓት ውስጥ ሰው በህግ ብቻ ይኖር፣ በባህል ይኖራል። ስለዚህ ሰው አካሉን ወይም ጾታውን እንደፈለገ ማድረግ ወይም መለወጥ አይችልም። ይህ በእግዚአብሔርና በሰው መካከል ትስስር ስለሚፈጥር ከቻልን የጋዳአ ስርዓትን በሌላ ጊዜ ከዲሞክራሲ ስርዓት ጋር በማነጻጸር እንመለከተዋለን። ሁለተኛ፣ የሃይማኖት ጥበብ። ሃይማኖት የሁሉም ነገር መሰረት ነው። ፍጥረትና ፈጣሪ አብረው የሚኖሩበት መንገድ ነው። ጥቁሮች በአፍሪካ በዚህ ምድር ላይ በመኖር ቅድሚያ እንዳላቸው በሁሉም የጥበብ አይነቶችም ቅድሚያ አላቸው። የአንድን ህዝብ ጥበብ ለማንቀሳቀስ ዋናው ገጽታ ለራሳቸው የፈጠሩት ሃይማኖት መኖሩ ነው። ታሪክ እንደሚያረጋግጠው ለብዙ ዓመታት ኦሮሞና ጥቁሮች ከሻወያን ለራሳቸው በፈጠሩት ሃይማኖት ጉዳያቸውን ይመሩ ነበር። በግል ተመራማሪዎች የታተሙ ታሪካዊ መጻሕፍትና ኦፊሴላዊ የትምህርት መጻሕፍት እንደሚያረጋግጡት እንደ ይሁዲነት፣ ቡዲዝም፣ ሽንቶይዝም፣ ክርስትና፣ እስልምና ወዘተ ያሉ ሃይማኖቶች ወደ አፍሪካ ከመግባታቸው በፊት ጥቁሮች የራሳቸው ተወላጅ ሃይማኖት እንደነበራቸው ያሳያሉ።
የጥቁር ሰው ሃይማኖት በእውቀታቸው ሁኔታ ውስጥ የራሱ የሆነ ልዩ ጽንሰ ሐሳብ አለው። የጥቁር ሕዝብ ሃይማኖታዊ ጽንሰ ሐሳብ በራስ መቻል፣ እውቀትና ትምህርት ላይ ያተኩራል። ራስን ማወቅ፣ የራስን ሕዝብና ብሔር ማንነት እንዲሁም የራስን ትውልድ ፈጠራና ፍልስፍናን ማወቅን ያካትታል። የጥቁር ሕዝብ ትምህርት እንደ ዕድሜ ቡድን ይሰጣል፣ እንዲሁም ደረጃዎች አሉት። ሶስተኛ፣ ሳይንስና ቴክኖሎጂ። እኔ ላይ የሚነሳው ትልቁ ጥያቄና ጥቁሮች ወዴት ሄዱ ብዬ ራሴን ብዙ ጊዜ እየጠየቅኩበት ቦታ ይህ ነው። ጥቁሮች ከነጮች ቀድመው ጥበብ እንደነበራቸው ብዙ ታሪካዊ ማስረጃዎች ያሳያሉ። ለምሳሌ አንደኛ፣ የኮከብ ቆጠራ ጥበብ አስትሮኖሚ። በኮከብ ቆጠራ ጥበብ ጥቁሮችን የሚበልጥ የለም። ይህ የሰማይ ጥናት የተፈጠረውና የጥቁሮች የራሳቸው ግኝት ሲሆን በምድር ላይ ቆሞ በመለኮታዊ ዕውቀትና እድገት ከከዋክብትን ይቆጥሩ ነበር። ለምሳሌ ማያና ኦሮሞ ህዝቦች። ሁለተኛ፣ የአየር ሁኔታ ዕውቀት ሜቴሮሎጂ። ይህ በጣም አስገራሚና የሚያስደንቅ ነገር ነው። ይህ ክህሎት መለኮታዊ ኃይልንና ዕውቀትን ተጠቅሞ በጥርት ሰማይ ደመና ማሰባሰብና ዝናብ ማውረድ ወይም ጨለማ ደመናን በመበተን ዝናብ ማስቆም ይችላል። የኦሮሞ ህዝብ ለታላቅ በዓል ሲሰበሰብ ዝናብ በዓሉን እንዳያበላሽ ከፈለጉ ያስቆማሉ። ከብቶቻቸው ሳርና ውሃ እንዲኖራቸው ከፈለጉ ዝናብ ያወርዳሉ። ይህ ኦሮሞ ጥቁሮች ያላቸው የአየር ሁኔታ ጥበብና ክህሎት ነው። ሶስተኛ፣ የህንፃ ግንባታ ዕውቀት አርኪቴክቸር። ከዛሬው ሳይንስና ቴክኖሎጂ አስገራሚና ዘመናዊ ስራዎች ጋር ሲነጻጸር የግንባታ ክህሎት በከሽ ህዝብ ጥበብ ውስጥ ከሚታወቁት አስደናቂ ነገሮች አንዱ ነው። የህንፃ ግንባታ ጥቦችን የመቅረጽ ዘዴ፣ ማማዎችን፣ ሐውልቶችንና ሌሎችን መገንባትን ያካትታል። የጥንት ጥቁር ከሻውያን የአፍሪካ ህዝቦች በተለያዩ ቀለማት ያጌጡ ብዙ ማማዎችን፣ እንደ ግብፅ አንበሳ ቅርጽ ያላቸውን ሐውልቶች ስፊንክስ፣ እንዲሁም ለተለያዩ ፈርዖኖች በተለያየ ጊዜ የተሰሩ ብዙ ፒራሚዶችን ሰርተዋል። እነዚህ ፒራሚዶች በመለኪያዎቸውና ዲዛይናቸው በ1 ሚሊሜትር እንኳ አይለያዩ። ከዛሬው የግንባታ ሳይንስ ጋር ሲነጻጸር ይህ የግንባታ ክህሎት ኢጂፕቶሎጂ፣ ግብፃዊ ጥናት የሚል ስም ተሰጥቶታል። አራተኛ፣ የጽሑፍ ጥበብ። ጽሑፍ በጥበብ ውስጥ ትልቅ ቦታ ይይዛል። ታሪክን ለማስተላለፍ፣ ለማስተማርና ለማስረዳት የጽሑፍ ስርዓት በጣም አስፈላጊ ነው። የከሽ ህዝብ በራሳቸው ጥበብ ውስጥ የሚፈልጉትን ሁሉ ከእነዚህ ጥበቦች መካከል የጽሑፍ ስርዓታቸው ዋነኛው ነው። የከሽ ጥቁር ህዝብ የጽሑፍ ስርዓት ሃይሮግሊፊክስ ይባላል። የሚጽፉበት ወረቀት ደግሞ ፓፒሩስ በመባል ይታወቃል። የአፍሪካን ታሪክና ጥበብ በማበላሸት የሚታወቁት ብዙ ነጮች ጥቁሮች የጽሑፍ ስርዓት እንደሌላቸው ይዘግቡና ይጽፉ ነበር። በሃይሮግሊፊክስ የተጻፉ ብዙ መጻሕፍት እንደ ፈረንሳይ፣ ፓሪስ፣ እንግሊዝ፣ ለንደን፣ ጀርመን፣ በርሊን፣ ጣሊያን፣ ሮም እና ሌሎች ባሉ አገሮች ሙዚየሞች ውስጥ ተከማችተው የከሽን ህዝብ ታሪክና ጥበብ ይደብቃሉ። ከዚህም በላይ ጽሑፉን መተርጎም የሚችሉትን ሰዎች በማስተካከል የሃይማኖት፣ የፖለቲካ፣ የፍልስፍና፣ የስነ ልቦና መጻሕፍትን እንዲሁም እንደ ፊዚክስ፣ ሂሳብ፣ ባዮሎጂ ያሉ የትምህርት መጻሕፍትን በራሳቸው ስም ተርጉመው ጽፈዋል። መደምደሚያ ጥያቄዎችና የጥሪ መልእክት። የተወደዳችሁ ተከታዮቼ፣ ይህ የጥቁርና የነጭ ህዝቦች ታሪክ ነው። ግን ቀድሞ የተፈጠሩትና የሰው ልጅ መነሻ የሆኑት ህዝቦች እንዴት ወደ ኋላ የቀሩና በችግር ውስጥ የወደቁ ሆኑ? ህግን ቀድሞ ያወጡት ህዝቦች በሌሎች ህግ ስር እንዴት ተሰበሩ? የጽሑፍ ስርዓትን ቀድሞ የፈጠሩት ህዝቦች በትምህርት እንዴት ወደ ኋላ ቀሩ? ሰማይን መቆጣጠር የሚችሉት፣ በፈለጉ ጊዜ ዝናብ የሚያወርዱት፣ በፈለጉ ጊዜ የሚያስቆሙት፣ ተፈጥሮን ማስተዳደር የሚችሉትና ፈጣሪን የሚጸልዩት ህዝቦች እንዴት በነጮች ሃይማኖት ስር ወደቁ? ግንባታን ቀድሞ የጀመሩትና ዓለምን ያስተማሩት ህዝቦች ዛሬ እንዴት ወደ ኋላ ቀሩ? ነጮች ዓለምን በቴክኖሎጂ አንድ በማድረግ ላይ በነበሩ ጊዜ ጥቁሮች ተኝተው ነበር። ዓለም በነጮች ቴክኖሎጂ የተቆጣጠረች በነበረ ጊዜ ጥቁሮች ምን ይሰሩ ነበር? የጥቁሮች ውድቀት ምስጢር ምንድን ነው? ነጮች የጦር መሳሪያ፣ የመጽናኛ መሳሪያ፣ ዘመናዊ የትምህርት መሳሪያ፣ ትራንስፖርት፣ እነዚህ ሁሉ አገልግሎቶችን በሚሰሩበት ጊዜ ጥቁሮች በዚህ ምድር ላይ አይኖሩም ነበር? ዛሬም ተቀምጠው በራሳቸው ቴክኖሎጂ ከራሳቸው የሃይማኖት መጽሐፍትን ባገኙት ነገር ላይ በመመሰረት ስለ ነጮች ፈጠራ ትምህርት እየሰጡ የመጨረሻው ዘመን ምልክት ይለዋል። አሁንም ጥቁሮች እንደተኛችሁ ናችሁ። ለምን ቦታችሁን በጠዋት አትመልሱ? እግዚአብሔር በእውነት የሰው ልጅን በተለያየ ቅርጽ ይመለከታል ወይስ ነጩ ከጥቁሩ እንዴት በላቀ ሁኔታ ሊኖር ቻለ? እግዚአብሔር በእውነት አንዱን በነጭ ቀለም ለበሰው፣ ሌላውን ደግሞ በጥቁር ቀለም ለበሰው፣ ግን አእምሯቸውን ተለያይቶ ፈጠረ? የሰው ልጅ ያላቸውን ነገር በመጠቀም ላይ ተለያዩ?
እግዚአብሔር በእውነት ሴምን ከከሽ በላይ አደረገው? የተወደዳችሁ የፍቅር ቤተሰቦቼ እስከዚህ ድረስ በትዕግስት ስላዳመጣችሁን እጅግ በጣም አመሰግናለሁ። በሚቀጥለው ጭብጥ የሃይማኖት መጽሐፍትንና ሌሎችን በመጠቀስ ስለ ጥቁር ሕዝብ ውድቀት እንዲሁም እግዚአብሔር ለሰው ልጅ እኩል ወይም ያልተመጣጠነ አመለካከት ስላለው እንመለከታለን። እንደገና እስከ መጨረሻው ስላዳመጣችሁን ታላቅ ምስጋና አለ። ከፈለጋችሁ የእኛን ዩቲዩብ ሰብስክራይብ በማድረግ እንዲሁም ቪዲዮአችንን ሼር በማድረግ ለሁሉም ሰው እንዲደርስ እርዱ። ሰላም ይሁንላችሁ።